ማንኛውም ወንጀለኛ አካል የመፍትሄ አካል ሆኖ ሲመጣ መቀበል አልችልም። ኢትዮጵያ ሌላ ልጅ እንዳልወለደች ሌላ ጤነኛ ሶሳይቲ እንደሌላት በደም እጃቸው የተጨማለቀ ህዝብ በመጨፍጨፍ በወንጀል የሚጠየቁ አካላት እነ ስብሐት ነጋ የሚሆኑ ሌላዎቹም እዛ አካባቢ ላይ ያሉ በጣም ከባባድ የኦሮሞ ጽንፈኛ በአደባባይ ላይ ወጥተው በሚንጫ እንመታለን ያሉ ከአካባቢው ኦርቶዶክሱም በለው አማራውም ከወለጋ ከተለያየ አካባቢ ታርዶ እንዲፈናቀል አስተዋጽኦ ያደረጉ አካላት ዛሬ የመፍትሄ ሀሳብ ሰጪ የኢትዮጵያን አንድነት ፈላጊ የመሳሰሉትን ነገር መጥተው ይዘው ቢመጡ እነሱ ምንም አላጠፉም፣ ፖለቲከኛ ናቸው። መድረኩ የሚጠይቀውን ነገር አድርገው ወደ ቀደመ ወደ ስልጣን ወደ ምናምን ሊመጡ ይችላሉ። እኛ እንደ ሰው ግን በዚህ ደረጃ መርህ የሚባል ነገር እንደዚህ ቦክቶና ተጨማልቆ ሲመጣ መቀበል አለብን ወይ? ጥርት ያለ እውነተኛ የሆነ መፍትሄ ይዞ የሚመጡ እጃቸው በደም ያልተጨማለቀ ሰዎች እያሉ ለምንድን ነው ሁልጊዜ ወደኋላ ሄደን ወንጀለኛ የምንሰበስበው? ኢትዮጵያ ሰው የላትም ወይ እስክል ድረስ ጥያቄ አንስቶብኛል። በአንድ መድረክ ላይ ሁሉም በዛ ሰዓት ላይ መጥተው ሀሳባቸውን መግለጻቸው ካልሆነ በስተቀር እና ራሳቸው የትብብር መድረክ ብለው ስለጠሩት ነው ያንን ምለው። ተባብረው ግን አንድ ነገር የሚሰሩ ነገር እንዳልሆነ አንተ በጥያቄ ላይ ባስቀመጥከው መሰረት እኔ የምስማማበት ነው። በምን ላይ ሊተባበሩ ሁሉ እንደሚችል በጣም ከባድ የሆነ ጥያቄ ነው። ምናልባት አሁን ያለውን የብልጽግና መንግስትን ለመጣል ሊተባበሩ ይችሉ ይሆናል። እንዴት ነው የሚተባበሩት? ከዛስ ምንድን ነው የሚሆነው? ከዛ እንዴት ብለው ነው ቁጭ ብለው እነሱ መንግስት ይሆናሉ? ምንድን ነው ወይስ የተለያየ ሀሳብን በመስጠት ለህዝብ አንድ መድረክ ላይ መስጠት በራሱ ነው የትብብር መንፈስ የተባለው የሚል ጥያቄ ነው። እኔ የኔ ጥያቄ እሱ ዋናው አይደለም። ወንጀለኛ ሰዎች በኢትዮጵያ ህዝብ ላይ ወንጀል የሰሩ ሰዎች በአደባባይ ላይ ወጥተው የመፍትሄ አካል ሲሆኑ የፖለቲካውን እጅግ በጣም አደገኛነት ነው የሚያሳየው። ሌላ ምንም አይደለም። እጅግ በጣም አደገኛነት፣ እጅግ በጣም ቆሻሻነት ነው የሚያሳየው። በዚህ ሁኔታ ደግሞ ለውጥ አይመጣም። ለውጥ የሚመጣው ወንጀለኞችን እየተቃወምን ሌላ ወንጀለኞችን የመተካት ሂደቱን ስናቆም ነው። ትላንትና ብዙ ወንጀል የሰሩ ሰዎች ብዙ ነገር በአደባባይ በወንጀልም በተናገሩት ነገር ህዝብን በማጫረስ የተሳተፉ አካላትን ልክ ሌላ ዜጋ ሌላ ህዝብ እንደሌለ እነሱን ዛሬ የመፍትሄ አካል አድርጎ ማምጣት፣ ቀጥሉበት፣ ትላንት የጀመራችሁትም ቀጥሉ፣ ሌላ ሰው የለም እንደፈለጋችሁ ግዙን ከማለት ውጭ እነዚህ ሰዎች ከተቀየሩ የሚቀየሩ ከኋላ ቁጭ ብለው ምክር ይስጡ። ምናልባት የተሻለ ምክር ላይ ከደረሱ ከነሱ ጥፋት የሚማር ነገር አካል ካለ። በተረፈ ግን ዛሬም እነሱን ወደፊት አምጥቶ ዛሬም እነሱ በፈጠሩት ችግር የመፍትሄ አካል አድርጎ በሰሩት ወንጀል ያለምንም ተጠያቂነት ትላንት ቅድም በተነጋገሩ በሰኔ አንዱ የሁሉ ግድያና ጭፍጨፋ እጃቸው ያለበት በ97 ዓመተ ምህረት ከዛ በኋላ ኢትዮጵያን ለሰላም ለ28 ዓመት ሙሉ ጫካ ገብተው አማራና ኦርቶዶክስ እናጠፋለን ብለው ከዛ በኋላ 28 ዓመት ሙሉ የኢትዮጵያን ህዝብ ብሔር ከብሔረሰብ ሳይለዩ ጨፍጭፈው ወንጀል ሰርተው በኢትዮጵያ ህዝብ ላይ አሁን ህዝብ እርስ በርስ የማይነጋገርበትን ህገ መንግስት ተክለው ቦርደር ቀርጸው እርስ በርስ እያጋደሉ ያሉ አካላት ዛሬ እነሱ ሰላምና የኢትዮጵያን አንድነት ጠባቂ ሆነው ሲመጡ የዛን ጊዜ በጣም አስደንጋጭ ነው። እንደገና ከዚህም አሁን ካለንበትም በጣም አርቀን ወደኋላ አሁንም ያለንበት ይሄ ኋላ ቀሩ እጅግ እየተባላንበት የተጋደልንበት ያለችውም ኢትዮጵያ አልበቃትም። ከዚህ በኋላ ወደኋላ በጣም እንሂድ፣ በጣም ደግሞ እንፈራርስ፣ ሀገሪቷን በደንብ እናፈራርሰን ካልተባለ በስተቀር እነዚህ ሰዎች ለፍርድ አቅርቦ ወንጀላቸውን ትውልድ እንዳይደግመው በአደባባይ ተናግሮ እነሱን ለፍርድ አቅርቦ የኢትዮጵያ ህዝብ ፍትህ አግኝቶ እነሱን ህዝቡ የሚካስበትን ኢትዮጵያ ደግሞ ከዚህ የተሻለ አካሄድን አዲስ ሀሳብን የተሻለ ሀሳብ ወይም የድሮ ሀሳብ ያኖረንን መልካሙን ነገር ወደ አንድነት የሚያመጣንን የሚያጣላንን ሳይሆን ወደ አንድነት የሚያመጣንን ኢትዮጵያን የመገንባት ነገር መደረግ ሲገባው ሲጀመር በኢትዮጵያ አንድነት ላይ የማያምኑ ሲቀጥል ብሔርን እየለዩ የሚጨፈጭፉ እነዚህ ሰንኮፎች ድጋሚ አምጥቶ የመፍትሄ አካል እነሱ እንደዚህ ጋር ሆነው በአደባባይ ቆመው ምስክርነት ሲሰጡ እና በጣም ተወዳጅ መፍትሄ አምጪዎች ሆነው ሲመጡ የዛን ጊዜ መርህ የሚባለው ነገር ተናግቷል። መርህ የሚባል የለም። ያለ መርህ ደግሞ ፖለቲካ አይኖርም። ያለ መርህ ደግሞ ኢትዮጵያ አትድንም እና የመርህ መጣረስ በሚለው ላይ ነው የምስማማው። ተመልሰ መጥተሃል። እንግዲህ ዛሬ አንተ ላይ ዘምቷል ይሄ እንትን እንደው ለማጠቃለያ በአንተ እስማማለሁ። የሚስማሙበት ነገር የለም፣ የተናገሩት ነገር የለም፣ ነገም የምታየው ነገም የለም። በአንድነት መጥተው
የሚያሳዩ ነገም የለም። ለምን በአይዲዮሎጂ በጣም ልዩነቶች እንዳሉ እናውቃለን። በተባበረ ኃይል አንድን አካል ጠላት በማድረግ ብልጽግና ጠላት በማድረግ ብቻ ከሆነ የተባበሩት ከዛ በኋላ እርስ በርስ ጠላት በመሆን የምንዋጋበትን ሌላ ጦርነት ነው የሚያመጡልን። ምንድን ነው የሚያመጡልን? እኔ የመርህ መጣረሱ ነው በጣም የሚያስፈራኝ። የመርህ መጣ የትም አምጩ፣ የትም ፍጩ፣ ዱቄቱን አምጩ፣ በቃ የመንግስት ይውደቅ እንጂ ሴጣንም ይምጣ። በቃ እሱን እኮ ዋጋ ከፈልንበት፣ ዋጋ ከፈልንበት። አሁን ባለው መንግስት ድጋሚ ያልጠራ ለውጥን ለማምጣት በበኩሌ ፈቃደኛ አይደለሁም እና ይሄ ነገር ነው ያስደነገጠኝ። አይነት ነገር የሆነ ነገር ገብቷል። ልክ ነህ፣ ቀጥል። እኔ እንኳን በሀሳብ ደረጃ ለውጥ ለማምጣት ትብብር ያስፈልጋል የሚለውን ብስማማም ትብብር ከማን ጋር የሚለውን ዋና የችግሮች ምንጭ የሆኑትን እነ ስብሐት ነጋ ኢትዮጵያን በዚህ አይነት ቁልቁለት ውስጥ እንጦሮጦ ውስጥ ከተው ይክሩሃል። የመርህ ጥያቄ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የተሰኘው መርሃ ግብር ካስፈለገበት ዋና ዋና ምክንያቶች ውስጥ ተጠቃሽ ሆነው ያንተን እያነበብኩልህ ነው። ለኢንተርኔት ከአገዛዝ ጋር ሆነ አይቸው ነው። ከአገዛዙ በተጻራሪ የቆሙት ተቃዋሚ ኃይሎች አገዛዙን በብቃት ወይም ታግለው ለውጥ በማምጣት ህዝቡንና ሀገሪቷን ከህሉና አደጋ ለመታደግ በሚያስችላቸው የትብብርና የጥንካሬ ደረጃ ላይ አይደሉም ይልና ጥያቄ 1 በመርሃ ግብር ላይ የተሳተፉ በሙሉ ለውጥ ለማምጣት የሚያስችል ቁመና ላይ እንዳልሆኑ አምነዋል ማለት ነው። ህዝቡና ሀገሪቱ ከህልውና አደጋ ለመታደግ የሚያስችል የጥንካሬ ደረጃ ላይ እንዳልሆኑ ያምናሉ። በትብብርና በጥንካሬ ለመስራት በመርሃ ግብር ላይ የተሳተፉት የጋራ ዓላማቸው ምንድን ነው? የተናጠል ፍላጎታቸው ምንድን ነው? አንዱ በአንዱ ላይ የፖለቲካ መተማመን አለ ወይ የሚል ነው። ጥሩ አድርገህ ገልጸዋል። ጥሩ ብለሽ በቃ እኔ ለጊዜው ይህ እነዚህ ጥያቄዎች